ዛፍ ፍሬ አይሰቅል? እንግዲህ ዛፍ በፍጹም ሁኔታ እንድነካና በታይቷ ያልታየበት መንገድ በፍሬ እንዲሞላ እነዚህን 6 የታወቁ ዘመናዊ ቴክኒኮች ማወቅ ያስፈልግሃል። ከሁሉም የበለጠ ደስ የሚል ጉዳይ ደግሞ እነዚህን በቤት ውስጥ በቀላሉ ማድረግ ትችላለህ፣ ምናልባትም አሁንም ያሉህን ነገሮች ብቻ በመጠቀም። ስለዚህ ይህን ማድረግ ከፈለግህ በጥንቃቄ ተከታተል፣ ምክንያቱም አሁን በቀጥታ መጀመር ነው። እንግዲህ በቀጥታ ወደ መጀመሪያው መንገድ እንሄዳለን እና ይህ ምናልባት በመላው ቪዲዮ ውስጥ ከሚቀላቀሉት መንገዶች አንዱ ይሆናል። ምክንያቱም የሚያስፈልገን ነገር አንድ የብረት ገመድ ብቻ ነው። እንደዚህ ያለ መደበኛ የብረት ገመድ ሊሆን ይችላል። ለማድረግ በጣም ቀላል ነው። የምናደርገው ነገር ብቻ ገመዱን በቅርንጫፉ ዙሪያ ብዙ ጊዜ ማዞር ነው። በእያንዳንዱ ዙር መካከል 1 ሴንቲሜትር ወይም ግማሽ ኢንች ርቀት በመተው እንደዚህ በማድረግ ቅርንጫፉ ከፍ ከሆነ በቀላሉ ብዙ የብረት ገመድ እንጠቀማለንና ሂደቱን እንደ ቅርንጫፉ መጠን እንደሚሆን እናደርጋለን። በትንሽ ቅርንጫፎች ላይ እንደዚህ ያለ ነገር በቂ ይሆናል። አንድ ጊዜ አንድ ላይ ካኖርነው በኋላ ቅርንጫፉ ሲያድግና ሲያስቀድም ይህ ትንሽ የብረት ገመድ አንዳንድ ግፊት መፍጠሩን እንደሚጀምር እናያለን። በትክክል ይህ የምንፈልገው ነገር ነው እና ይህ ሲከሰት ምን ይሆናል? በጣም ቀላል ነው። ዛፉ ያ ትንሽ ግፊት እንደማግኘት ምልክት ይቆጥራልና በራሱ ራስ የመኖር ምላሽ በሚቀጥለው በሚከናወን ይገናኛል። ዛፉ ለመኖሩን ለማረጋገጥ የሚያደርገው በፍጥነት የሚደርሰው መንገድ ምንድን ነው? የሚሞከረው ራሱን ማባዛት ነው። በትክክልም ይህ ቀላል ዘዴ የአበባ መከፋፈልንና በኋላም የፍሬ መጠንን በጣም ማሻሻል ይችላል የምንለውም ለዚህ ምክንያት ነው። ይህ ዘዴ በተለይ በሲትሪክስ እና በሌሎች ብዙ የፍሬ ዛፎች ላይ በጣም ጥሩ ይሰራል። ሆኖም በማንኛውም የዛፍ አይነት ላይ በቀላሉ ሊተገበር ይችላል። ነገር ግን በሲትሪክስ ላይ እኔ እውነተኛ አስደናቂ ውጤቶችን አይቻለሁ። አስታውስ፣ የምንሰልበው ቅርንጫፉን ማግረፍ አይደለም፣ ዛፉን ትንሽ ማስጠንቀቂያ ማድረግ ብቻ ነው። ነገር ግን አሁን የሚመጣው ዘዴ ከዚህ ይልቅ የሚያስደንቅ ነው። ስለዚህ እንዴት እንደምናደርገው በጥልቅ ተመልከት። ይህ ምናልባት ከጠቅላላው ቪዲዮ ውስጥ በጣም ከሚታወቁትና ውጤታማ ከሆኑት አንዱ ሊሆን ይችላል። ይህ የቀለበት ዘዴ ነው። ግን ተጠንቀቅ፣ ምክንያቱም እዚህ በትክክል መደረግ አለበት። ይህ ዘዴ ሁል ጊዜ በቅርንጫፎች ላይ ይከናወናል፣ በቀጥታ ግንዱ ላይ አይደለም። በአንድ ቅርንጫፍ ላይ ወይም በብዙ ቅርንጫፎች ላይ ሊደረግ ይችላል። እንደ ዛፉ መጠን ይወሰናል። ይህን ለማድረግ በጣም ቀላል ነው። ምናደርገው ብቸኛው ነገር በቅርንጫፉ ዙሪያ 2 ትናንሽ ክብ ቅርጽ ያላቸው ቁርጥራጮችን ማድረግ ነው። እነዚህ ቁርጥራጮች ከእርሱ አካባቢ 1 ከ4 እስከ 5 ሚሜ ይለያያሉ፣ ማለትም በ1/4 ኢንች ዙሪያ። ሁለቱን ቁርጥራጮች ካረግን በኋላ በመካከላቸው የቀረውን ቆዳ በቀላሉ እንደነበረ እንወስዳለን እና እዚህ ከሁሉም አስፈላጊው ነገር ይመጣል። አንችልም በጥልቀት ማድረግ፣ ካምቢየሙን መቁረጥ አይቻልም፣ ወይም ወደ እንጨት ውስጥ መግባት አይቻልም። ምናደርገው ብቻ ቆዳውን ማውጣት ነው። እና ይህን ሲያደርግ ምን ይከሰታል? በጣም ቀላል ነው። የተሰራውን ሳቢያ ፍሎውን በከፊል እንቆርጣለን። በዚህ ምክንያት ስኳሮችና ኃይል በቅርንጫፉ ላይኛው ክፍል ይሰበሰባሉ። እነዚህ ስኳሮች ሲሰበሰቡ በትክክል የምንፈልገውን ምላሽ ያስከትላሉ። ዛፉ ራሱን ለመባዛት ይሞክራል፣ በዝቅተኛ ደረጃ ይለመልሳልና በኋላም የፍሬ ብዛት ይጨምራል። እና በእውነት ይህን ቴክኒክ ከ2 ወር በፊት በአካባቢ ተተግብረናል እና ተመልከት፣ ምን ያህል አስደናቂ ረጅር ነው። የፍሬውን ብዛት ተመልከት። እንዲህ ቴክኒኮች በእውነት እንደሚሰሩ ለማሳየት ነገር ግን ገና በጣም የሚያስደንቁና አንዳንድ በጣም ቀላል የሆኑ ዘዴዎች ቀሩና አሁን ወደ 3ኛው ዘዴ እንሄዳለን። ይህም ምናልባት በቪዲዮ ውስጥ ከሚያስደንቁ ዘዴዎች አንዱ ነው። ምክንያቱም በዚህ ጊዜ መቆረጥ አንሰራም፣ አይደለም የታሸገ ሽቦ እንደገና እንጠቀም። የምናደርገው ብቻ የአንዳንድ ቅርንጫፍ መክፈቻን በትንሽ ኃይል ማስገደድ ነው። ለማድረግም በጣም ቀላል ነው። በቀላሉ የቅርንጫፉን አንድ ክፍል እንይዛለንና በትንሽ ትንሽ ወደ ታች እንደምንተራተር እስከምንሰማ ትንሽ ግፊት እንደዚህ እንደምንሰጥ እንደ ቪዲዮ ላይ ሲታይ ይህን ግፊት ቋሚ ለማድረግ ገመድና ደማካቱ ዳር ላይ የተቀመጡ ቁልፎች መጠቀም እንችላለን። እና በቀጥታ በመሬት ላይ ከምንሰራ ከሆነ በትክክል ይህን ነገር እንደቀደመው እናደርጋለን። ግን በመሬት ውስጥ የተቀመጠ አስገባ ወይም ብረት በመጠቀም ራሳችንን እንረዳለን። እዚህ አስፈላጊው የትንሹን ግፊት ለአንድ ጊዜ ማቆየት ነው። እና ይህን ስናደርግ ምን ይከሰታል? በቀደሙት ዘዴዎች የተመሳሳይ ነገር በትክክል ይከሰታል። ዛፉ አንዳንድ ነገር እንደሚከሰት ያስባልና በመተዋወቅ ራሱን ለመባዛት ይሞክራል። ስለዚህ ይህ ዘዴ አበባን በጣም እና በኋላም የፍሬን ብዛት በጣም ያሻሽላል። በእውነት ይህ ዘዴ በጣም በጤና ያሉ ዛፎች ላይ በተለይ ይሰራል።
እነዚያ በየዓመቱ በጣም የሚያድጉ ነገር ግን ምንም ሆነ በጣም ጥቂት የሚያፈሩ እና አስታውስ ይህን ቅርንጫፎቹን ለዘላለም ተንከባከብ ላይ ለመቆየት የሚያስፈልገው አይደለም። አንዴ ዛፉ ማስታወቅና ምርት ሲጀምር ገመዶችን እንወስዳለንና በዚያ ብቻ ይቆማል። አሁን ግን ከዚህ የቀረ የቀላል ዘዴ እንደሚኖርና ብዙ ሰዎች ለምን እንደሚሰራ ሳያውቁ የሚያደርጉትን እንመለከታለን። ይህ ዘዴ ምናልባቱም ከሁሉም በጣም አስገራሚና ውጤታማ ከሆኑት አንዱ ሊሆን ይችላል። ምክንያቱም የምናደርገው ብቸኛ ነገር በቅርንጫፉ ላይ ትንሽ መስኮት መክፈት ነው። በደንብ የተሳለ ቢላዋ ያስፈልገናል። ወደ 2 ሴንቲሜትር የሚሆን ትንሽ ቁርጥ እናደርጋለን። ይህም ማለት 1 ኢንች ያህል። በጣም ጥልቀት ማድረግም አያስፈልግም። ቅርንጫፉንም ማበላሸት የለብንም። ምንፈልገው ትንሽ ቁጥጥር የሚደረግበት ቁስል መፍጠር ነው። ቅርንጫፉ ከፍ ከሆነ በቅርንጫፉ መጠን ለሚስማማ ውጤት ትንሽ የበለጸገ መስኮት ብቻ እንሰራለን። ቁርጡን ካደረግን በኋላ ቆዳውንና የልቃምቢየሙን አካል አስወግደናል። እጅግ አስፈላጊ የሆነ ነገር አለ። ይህ በዛፉ ሁሉ ላይ አይደለም የሚደረገው። ይህም በአንዳንድ ቅርንጫፎች ላይ ብቻ ወይም በተጨማሪም በዛፉ 1 ከ2 ያህል በሆነ ክፍል ላይ ብቻ ማድረግ እንችላለን። እና ይህን ትንሽ መስኮት ሲናደርግ ምን ይከሰታል? በጣም ቀላል ነው። ዛፉ ትንሽ የተወሰነ ጉዳት እንዳጋጠመው ያስተውላል እና በአውቶማቲክ ሁኔታ የሚሰጥበትን መልስ ማሰናከያ ሂደቶቹን ይጀምራል። በሌላ ቃል ዛፉ አንዳች የተከሰተ እንዳለ ያስተውላል እና ለመቀጠሉ ኃይልና ሀብት ማካያ ይጀምራል። እና ይህን ለማድረግ የሚተከሉበት አንዱ መንገድ ምንድን ነው? ራሱን ለመተዳደር በሚነጥቀው መንገድ አበባ ማብቀልና የፍሬ ምርቱን ማሳደግ ነው። አሁን ግን መስኮቱን ካደረግን በኋላ በኩስሉ ላይ ትንሽ አሎቬራ ማኖር እንችላለን። ይህ ቢሆንም አስፈላጊ አይደለም፣ በጣም የሚመከር ነው። ምክንያቱም አካባቢውን ከአደጋ ይጠብቃል፣ እንዲሁም እንዲታተብና የበሽታ አደጋ እጅግ እንዲቀንስ ይረዳል። ግን ይህ አስገራሚ እንደሆነ ካስተዋለህ ጠበቅ፣ ምክንያቱም የሚቀጥለው ዘዴ ከዚህ ይልቅ የሚያስደንቅ ነውና ከቀደሙት ዘዴዎች ጋር ሲጣመም ውጤቱ በግልጽ ሁኔታ አስደናቂ ሊሆን ይችላል። አሁን ወደሚቀጥለው ዘዴ እንሄዳለን። ይህም ምናልባት በሙሉ ቪዲዮ ውስጥ ከሚያስደንቁት ዘዴዎች አንዱ ነው። ምክንያቱም በዚህ ጊዜ እኛ በጣም ቀላል የሆነ ነገር እንደ ተስፋፋ ወይም ስብ እንጠቀማለን። ያስገራሚ ቢመስልህም እርግጠኛ ነኝ ይህ የተሟላ የቆመ ዛፍ ሲሆን ምንም አይደለም ሲል ሲኮን ከተስፋ ወይም ስብ ጋር የሚደረግ ከተጠቃሚዎቹ ዘዴዎች አንዱ ነው። የመጀመሪያው ነገር የምናደርገው ተስፋፋውን ወይም ስቡን ማንጻት ነው። ይህን በአልኮል ማጠብ ወይም ፈጽሞ ንጹህ መሆኑን በመረጋገጥ ማድረግ እንችላለን። አሁን ሁሉንም አዘጋጅተን ከጨረስን በኋላ በዋናው አምድ ላይ አንድ ቦታ እንመርጣለን። ይህ አስፈላጊ ነው። በቀጭኑ ቅርንጫፎች ላይ ማድረግ አይገባም፣ ምክንያቱም ሳንፈልገው የምንፈልገውን ውጤት ሳንገኝ ሊጎዱት ይችላሉ። አሁን ቀላል በሆነ መንገድ ተስፋፋውን 2 እስከ 3 ሴንቲሜትር ያህል ማለትም 1 ኢንች ያህል ውስጥ እንገባዋለን። ዛፉን ሙሉ በሙሉ ማሳለፍ ወይም በተጨማሪ ጉዳት ማስከተል አያስፈልግም። እና ይህን ሲያደርግ ምን ይከሰታል? በጣም ቀላል ነው። ዛፉ ያንን ትንሽ ጥቃት ይሰማል፣ ይነቃልና መልስ ማስረገጥ ይጀምራል። እና ይህም በፍጥነት ለማድረግ ያለው ከፍተኛ መንገድ ማን ነው? ራሱን ለመባዛት ሙከራ ማድረግ ማለትም ለመነጠቅና ፍሬ ማፍራት ነው። በዚህ ምክንያት ይህ ዘዴ የነጠቀና የፍሬ ምርት ዕድሉን በጣም ማሳደግ ይችላል። ነገር ግን አሁን ወደ መጨረሻው ቴክኒክ እንሄዳለን፣ ምክንያቱም ዛፉን ማናቃት ብቻ በቂ አይደለም። ከዚያ በኋላ ለምርት የሚያስፈልገውን ትክክለኛውን ነገር ካልሰጠነው እዚህ ቦታ የፖታሲየም አቅርቦት ይገባ። ይህ እስካሁን ያደረግነውን ሁሉ በሁለተኛ ፍሬ እንዲለወጥ የሚያደርገው እሱ ነው። ለበረሃ ውስጥ ያለ ዛፍ 1 ሊትር ውሃ ያስፈልጋል። ይህም በተመጠነ መልኩ 1/4 ጋሎን ያካትታል። ጊዜያም 1 የሾርባ ማንኪያ የእንጨት አመድ፣ 1 የሾርባ ማንኪያ የተፈጨ ቀረፋ እና በመጨረሻም 1 የሾርባ ማንኪያ የሸንኮራ አገዳ ሞላሰስ እንጨምራለን። ሁሉንም ነገር ካስገባን በኋላ ሙሉ በሙሉ እስኪዋሃድ ድረስ በደንብ እንቀላቅለዋለንና በዚህ ዝግጅት እናጠጣለን። ይህንን በግምት በወር 1 ጊዜ መጠቀም ትችላለህ። ዛፉ በቀጥታ መሬት ላይ ከተተከለ ደግሞ መጠኖቹን በ4 እናባዛለን እና እዚህ ነው ሁሉም ውጤት ማስረከብ የሚጀምረው። በቀደም ባሉት 5 ቴክኒኮች ዛፉን ከነቃም በኋላ ይህ አበል የሚያስፈልገውን ፖታሲየም እና ምግብ ንጥረ ነገሮች ይሰጠዋልና ፍሬውን ለመጠበቅና በእውነት ለማመንጨት ይረዳዋል። ምክንያቱም ብዙ ጊዜ ችግሩ ዛፉ አይለመመም ሳይሆን ከዚያ በኋላ ያን አበባው ማስቀመጥ አይችልምና ፍሬውን በመጨረሻ ይወድቃል። በትክክልም ይህ አበል የሚያደርገው ልዩነት በጥቂት ፍሬዎችና በፍሬ በሙሉ የተሞላ ዛፍ መካከል ሊሆን ይችላል። አሁን ከየት እንደምታዩኝ እና በተለይም በምን አይነት ፍሬ ዛፍ ላይ ችግር እንዳለዎት በአስተያየት እንዲያስቀምጡልኝ በጣም ወዳለሁ፣ ምክንያቱም ሁሉንም እንደምንቀበል ያውቃለሁ። እና በእርግጥ
ይህን ቪዲዮ ወዳችሁ ከሆነ ላይክ ማድረግ፣ ቻናሉን ማከላከልና እንደርሲዮ ፍሬ ዛፎችን የሚወዱ ሰው ጋር ማጋራት አይርሱት። ሰላምና በሚቀጥለው ቪዲዮ እንገናኛለን።